ሰላም ጤና ይስጥልኝ ከሱራሂያብ ቻናል እኔ ሱራፌል ነኝ። ዛሬ ዩቲዩብ በቅርቡ ያወጣቸውና እያንዳንዳችን ልናውቃቸው የሚገቡ 3 ወሳኝ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። በተለይ በቀጥታ ስርጭት የምትሰሩና በቪዲዮዎቻችሁ ገቢ የምታገኙ ሰዎች ይህ መረጃ እጅግ በጣም አስፈላጊያችሁ ነው። እስከ መጨረሻው አብራችሁን ቆዩ። አንደኛውና ዋነኛው ነጥብ የቀጥታ ስርጭት ገደብ ነው። ዩቲዩብ በአንድ ቻናል ወይም በአንድ የስትሪም ኪ በአንድ ጊዜ ሊተላለፉ የሚችሉ የላይቭ ስርጭቶችን ቁጥር ለመቀነስ ወስኗል። ይህ አሰራር በሚቀጥሉት ጥቂት ወራት ውስጥም ተግባራዊ መሆን ይጀምራል ሲል ዩቲዩብ አሳውቋል። ስለዚህ በአንድ ጊዜ ብዙ የቀጥታ ስርጭቶችን የምታደርጉ ሰዎች ይህንን ልታውቁ ይገባችኋል። ሁለተኛውና ዋነኛው ነጥብ ደግሞ የማስታወቂያ መመሪያዎች ለውጥ ነው። የማስታወቂያ ገቢን ወይም ሞኔታይዜሽንን ይመለከታል። ዩቲዩብ በዚህ ነጥብ በሁለት ጉዳዮች ላይ ለውጥ አድርጓል። አንደኛው የጦር መሳሪያ ይዘቶች ቀደም ሲል እስከ 29 ጥይት የሚይዙ ካርታዎች ያላቸው ምስሎች ላይ ብቻ ነበር ገቢ የሚፈቅደው። አሁን ግን እስከ 30 ጥይት የሚይዙ ይዘቶችንም ማስታወቂያ እንዲያገኙ ፈቅዷል። ሌላኛው ደግሞ አስደንጋጭ ይዘቶች ወይም ሾኪንግ ኮንተንትስ የምንላቸው ህጻናትን ወይም ማንኛውንም አካል በአስደንጋጭና በሚያጸይፍ ሁኔታ ለምሳሌ የሰውነት ክፍሎችን ወይም ደም ያላቸውን ምስሎች የሚያሳዩ ይዘቶችን ከአሁን በኋላ ምንም አይነት ማስታወቂያ ገቢ አያገኙም ብሎ። ሌላኛውና ሶስተኛው ነጥብ ደግሞ የላይቭ እይታ ነው ወይም ላይቭ ካውንት ችግር። በመጨረሻም በቀጥታ ስርጭቱ ወቅት የተመልካቾች ብዛት በትክክል አለመቁጠር ወይም ቪው ካውንት ኢሹ ትልቅ ራስ ምታት ሆኖ ሰንብቷል። ዩቲዩብ ይህ ችግር እንዳለ አምኖ ቡድኑ መፍትሄ እየፈለገለት እንደሆነ ገልጿል። ስለዚህ ችግሩ እስኪቀረፍ በትዕግስት እንድትጠብቁን ሲልም አሳስቧል። የዛሬው መረጃ ይህን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎችም እንዲደርስ ደግሞ ሼር በማድረግ አግዙኝ። እንደዚህ አይነት ጠቃሚ መረጃዎች በየወቅቱ እንዲደርሳችሁ ደግሞ ሱራሂያብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቷን የሚጫኑ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰላም ቆዩ።